በደምቢ ዶሎ ዩኒቨርሲቲ ሲማሩ የነበሩ ተማሪዎችን እገታ በማስመልከት በአማራ ክልል በተለያዩ አካባቢዎች በዛሬው ዕለት የተቃውሞ ሰልፍ ተካሂዷል። በባህር ዳር የተካሄደውን የተከታተለው ሪፖርተራችን ይሄነው ዋጋቸው ተጨማሪ መረጃ ሊሰጠን በቀጥታ መስመር ላይ ነው የሚገኘው። ይሄነው በባህር ዳር የነበረው ሰልፍ ምን መልክ አለው? እንቅስቃሴው እንዴት ይገለጻል? አመሰግናለሁ ተመስገን። እንግዲህ አንተም ቀደም ሲል እንደገለጽከው በደምቢ ዶሎ ዩኒቨርሲቲ ሲማሩ የነበሩ ተማሪዎችን እገታ በመቃወም በዚህ በባህር ዳር ከተማ ከማለዳው ጀምሮ ሰላማዊ ሰልፍ እየተካሄደ ነው የሚገኘው። እንግዲህ ሰላማዊ ሰልፉ በዚህ በባህር ዳር ከተማ ከአዝዋ ሆቴል አንስቶ በፓፒረስ በጊዮርጊስ መስመር በደማቅ ሁኔታ በርካቶች ወጣቶች እንዲሁም ደግሞ ሴቶችም ወንዶችም የተለያዩ የከተማዋ የህብረተሰብ ክፍሎች በተሳተፉበት ነው ሲከናወን የነበረው። ሰሞኑን 17 የሚሆኑ የደምቢ ዶሎ ዩኒቨርሲቲ ተማሪዎች ላይ እገታ እንደተፈጸመ የተለያዩ መረጃዎች ያመለክታሉ። ከዚህ ጋር በተያያዘ የዩኒቨርሲቲው ፕሬዝዳንት ዶክተር ለታ ተስፋይን አነጋግረናቸዋል። ተከታዩ መረጃ ሰጥተውናል። ስሜ ዶክተር ለታ ተስፋይ ይባላሉ። የደምቢ ዶሎ ዩኒቨርሲቲ ፕሬዝዳንት። ዩኒቨርሲቲው ለሁለት ሶስት ጊዜ ተቋርጦ ነበረ በመማር ማስተማሩ ማለት ነው። በተፈጠረው ተማሪዎች ከግቢ ወጥቶ ወደ ቤተሰቦቻቸው ለመሄድ በፍርሃት ማለት ነው በፍርሃት ወደ ቤተሰቦቻቸው ለመሄድ ሲያደርጉት የነበረው ጥረት ውስጥ እንደሆነ ነው እኛም እንደማንኛውም ሰው መረጃ ያገኘን። ታገቱ የተባሉት ልጆች ወይ ተጠለፉ የተባሉት ልጆች ሊስታቸው እንደማንኛውም ሰው ሲላክልኝ ለማጣጣት ነው የሞከርኩት ማለት ነው። የኛ ተማሪዎች እንደሆኑ እናውቃለን። ማረጋገጥ የሚያስፈልገው ግን እስከዚህ ደቂቃ ድረስ በእገታው ምክንያት የሞተ ሰው ለመኖሩ አንድም ማረጋገጫ ያላገኘን መሆኑን ሙሉ በሙሉ በሚባለው ልክ አለመሆኑን የምናውቅ ቢሆንም ሙሉ በሙሉ በእጃችንና በቁጥጥራችን ስር የዋለ ባለመሆኑ መከላከያም የራሱን ስራ እየሰራ የመረጃ ተቋማትም ስራቸውን እየሰሩ ኮሚቴው አስፈላጊ ሆኖ ሲገኝ የደረሰበትን በየጊዜው የሚያሳውቅ ይሆናል። 18ቱ ልጆች ያገተው ሰውዬ ጃልጫላ ይባላል። ጃልጫላ የትግል ስሙ ነው። ትክክለኛ ስሙ አሸናፊ ጎንደሬ ነው። አሸናፊ ጎንደሬ ደግሞ የአብን አባል ሸኔ ውስጥ የተመደበ ነው። ሸኔ ውስጥ የተመደበ ነው። የት ገቡ? አሁን እየፈለግናቸው ነው። ከህብረተሰቡ ጋር በመወያየት የተለቀቁ ተማሪዎች አሉ፣ መረጃ አለን። ግን አንድም ሰው ይሁን የተያዙ ተማሪዎች ግን አሉ። እኔ አሁን ባለኝ መረጃ 4 አካባቢ ተማሪዎች አሉ። እስካሁን ከቤተሰቦቻቸው ጋርም ስልክ የሚደዋወሉ፣ አንዳንዴ ይጠፋል ስልኩ፣ አንዳንዴ ይደወላል እና እነዚህ አካባቢዎች ላይ በተቻለ መጠን በመከላከያ ሰራዊቱ በኩልም በውይይት ተማሪዎች ሳይጎዱ ወደ ቤተሰቦቻቸው ለመቀላቀል እየተሰራ ያለ ስራ አለ። በዚህም ታግተው ከነበሩ ተማሪዎች ውስጥ 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል። ትላንት እናንተ ተቀይማችሁ አክሩፋችሁ ወይም ተገፍታችሁ እንደወጣችሁት ዛሬ የሚገፋ የሚያኮርፍ ኢትዮጵያዊ ደግሞ መኖር የለበትም። ቢያጠፋ እንኳን ይበድል እንኳን እዛው ምንኮረኩም፣ እዛው ምናስተምር፣ እዛው ምንገስጽ እንጂ ገፍተን የባህል እሳት የምናደርገው ኢትዮጵያዊ እንዳይኖር በልምድ ካገኛችሁት ቁስል የተነሳ የማከም የማስታረቅ የመደመሩን ስራ ለእናንተ ተዋለሁ። አመሰግናለሁ። የፍትህ እጦት ኢትዮጵያውያንን እንዳንገሻገሸ ስለምናቅ እናት፣ እህት፣ ሚስት ሆና ፍትህ የሚሸቅጡትን በመለየት በማስተማር ለማንም ዝቅ ሳትል በሕግና ሕግ ብቻ ፍትህን ለኢትዮጵያ እንድታመጣ ወይዘሮ መዓዛን ለፍትህ ስርዓት እንዳመጣን አይዘነጋም። ለዲሞክራሲ ስርዓት ግንባታችን አይተኬ ሚና የሚጫወተውን የምርጫ ቦርድ ስናደራጅ ከአንዴም ሁለቴ ታስራ ለፍትህ በጀግንነት ለመላው ኢትዮጵያ አርአያ የሆነችውን ብርቱካን ሚደቅሳን ያመጣ ነው። ሕግና ስርዓትን መሰረት በማድረግ
ስራዬን ለመፈጸም ቃል እገባለሁ። ስራዬን ለመፈጸም ቃል እገባለሁ። ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። ስርዓቱን የሚፈታተን ችግር ነው ብዬ አላስብም። እንግዲህ ይሄ የራሴ ምልከታ አለኝ። ክቡር ጠቅላይ ሚኒስትር ይሄንን ኃላፊነት ስለተሰጠኝ ትልቅ አክብሮት አለኝ። በመላ ሀገራችን ህዝብ ዘንድ ተመናምኖ የነበረውን ተስፋ መልሶ ያለመለመ በሚቀጥሉት ዓመታትም ከዚህ የተሻለ ስራ ሰርተን ለህዝባችንም የምናሳይ መሆናችንን በዚህ አጋጣሚ መግለጽ ፈልጋለሁ። ከዚህ በኋላ ጠቅላይ አቃቤ ህግ ለምሳሌ የሚሆን ሰው ሲመረጥ በምን አይነት ኢንዲፔንደንት ሪገረስ ፕሮሰስ ብቃት ያለው ኢንቴግሪቲ ያለው ችሎታ ያለው ከፖለቲካ ተጽዕኖ ነፃ የሆነ ማለት በሌላ አነጋገር በምንም አይነት ሁኔታ የገዢ ፓርቲ ከፍተኛ የፖለቲካ አመራር የሆነ ሰው የከሳሽ መስሪያ ቤት ሄድ ሊሆን አይችልም ማለት ነው። አንድ ንጹህ ሰው ከሚታሰር ለፍትህ ሲባል 100 ወንጀለኛ መፍታት ይሻላል ይባላል። ሌባ ያልሆነን ሰው ሌባ ብለህ ጥፋተኛ ያልሆነን ሰው ጥፋተኛ ብለህ ከማሰር ወንጀለኞች መፍታት ይሻላል። እንደ ከዚህ ቀደሙ አስረን ከምናጣራ አጣርተን ብናስር ይሻላል ብለን ነው። ወንጀለኛ መልቀቅ ይሻላል ፍትህ ከምናጎል የሚለውን ፕሪንሲፕል መያዝ ጥሩ ነው የሚሆነው። አማራ ደግሞ ለብቻው የመገደል ጣፋንታ ማተብ እንድታስሩለት የተወለደ ህዝብ አይደለም። ራስን ካበቃ ያው አንድ እንጀራ በልተህ ማደር ስለማያውቅህ አማራ ለራሱ የራሱን ታሪክ ለመናገር አቅማቶ ነው ታዲዮስ ታንቱ ጥብቅና የሚቆመው። ክቡር ጠቅላይ ሚኒስትር ምላሽና ማብራሪያ ሲሰጡን ለጥያቄ ብሔርውንና ምናልባት የመንግስት ግልበጣ ሴራ ነው በሚል ምላሽና ማብራሪያ እንዳይሰጡ ከወዲሁ አደራ ማለት ፈልጋለሁ። አሁን ለትግራይ ህዝብ፣ ለትግራይ ወዳጆች፣ ለተከበረው ምክር ቤት መግለጽ የምፈልገው ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም እንበልና የተከበረው ምክር ቤት ፈቅዶ መንግስትንም እረፍ ብላችሁ እዚያ የተሸሸጉ አንዳንድ ሰዎች መጥተው መንግስት ይሁኑ ቢባል እና መቀሌ ቢመለሱ በምን አይናቸው ነው ሚዲያ ላይ ቀርበው እንደ ትናንትና መናገር የሚችሉት? መልካቸው ስለተበላሸ ብቻ አይደለም፣ ሞራልስ ደቋል እኮ ቤት በኩል ማንስ ነው የሚሰማቸው? ማን ነው የሚያምናቸው? ካሁን በኋላ ፕሬዝዳንት እንዴት ይኮናል? አይኮንም። ኢትስ ጎን። ይሄ ታሪክ ነው። በፍጹም ብንዋጋ ባንዋጋ አይደገምም። ዛሬ ሽልማት የሚበረከትላቸው ኢትዮጵያ ለደረሰችበት ሰላም አስተዋጽኦ ላበረከቱ ግለሰቦች ይሆናል። ርዕሰ መስተዳድር ጌታቸው ረዳ። እንኳን ደስ ያለዎት። ሌተናል ጀነራል ጻድቃን ገብረትንሳኤ። ሌተናል ጀነራል ታደሰ ወረደ። ጋር መስራት ማያስቡ ሀገሮችም አሁን ከናንተ ጋር ብንመተን ብንሰለጥን የናንተ የስልጣና ቦታችሁ በጣም ያምራል፣ ቃል በቃል የዓለም አቀፍ ወርልድ ስታንዳርድ የስልጣና ማዕከል ነው ያላችሁ ብሎ የመሰከሩ ሀገሮች አሉ። ወርልድ ክላስ ሶ ከናንተ ጋር ብንሰለጥን
ብታሰለጥኑልን፣ የጥገና ቦታችሁ ጥሩ ስለሆነ ብትጠግኑልን፣ አብረን የልምምድ የልምድ ልውውጥ ብናደርግ ብሎ አሁን በርካታ ሀገሮች እንትን እያሉ ነው። የኢትዮጵያ መከላከያ ሰራዊት በዓለም ላይ በጣም ተፈላጊ ሆኖ ሰው እኛ ጋር ወታደር ማሰልጠን ይፈልጋል፣ ኦፊሰር ማሰልጠን ይፈልጋል፣ ፓይለት ማሰልጠን ይፈልጋል፣ የምንድነው የከባድ መሳሪያ ምድብተኛ ማሰልጠን ይፈልጋል። የኛ ሰራዊት የግንባታ እሴት ይፈልጋል። ስለዚህ እኛ ሳንወድ በግድ እንትን ያደርጉናል፣ በቃ ይጋብዙናል፣ ኢንቫይት ያደርጉናል። እኔ አሁን እንዳውም እንትን በስቶብኝ ተቸግሬያለሁ። እኛም ጋና እኛም ጋር እኛም ጋር እንነጋገር፣ እኛም ጋር እንደራደር፣ እኛም ጋር እንፈራረም የሚል በቃ ቁጥር የለው። ለምንድን ነው የኢትዮጵያ መከላከያ ሰራዊት ጋር ያለ ነገር ወደ እነሱ ትራንስፈር እንዲሆን ይፈልጋሉ። የኛ የኢትዮጵያን ኤርላይንስ ቢሾፍቱ ላይ በተከሰከሰበት ጊዜ ትራምፕ ደወለ። ብላክ ቦክሱ ላክ ነው ለዶክተር አብይ እና ከዶክተር አብይ ሳቅ ነው መጀመሪያ መልሱ ሳቅ ነው እና ብላክ ቦክሱን ዶክተር አብይ ወደ አሜሪካ አላከም፣ ወደ ፈረንሳይ ነው የላከው። እዛ ቢላክ ኖሮ ማን ያውቃል እንትኑን ስተቱን እኛ ፓይለት ላይ ሊያላክኩ ይችሉ ነበር። እኛ ብዙ ጊዜ ነው ደውሏል ትራምፕ እና እኔ ለእናንተ ለኢትዮጵያ አስቤ ነው እና በሚሳኤል በአይሮፕላን በተለያየ መንገድ ሊመቷችሁ ነው፣ ያንን ለማስቀረት ነው የምደውለው አለ እና ዶክተር አብይ የሰጠው መልስ ከማን ሀገር መሪ ጋር እየተነጋገርክ እንደሆነ ታውቃለህ ወይ ነው ያለው። ከኢትዮጵያ መሪ ጋር እኮ ነው እየተነጋገርከው ያሉት፣ ይምቱና እንታያለን ነው ያለው ማለት ነው። እኔ ሴክተር ውስጥ ትንሽ ስለማቅ መቼ ኢትዮጵያ አየዋለው ብዬ ከምቀናበት ነገር አንዱ ይሄ የተከማቸ ዳመና በተመረጠ ሁኔታ ማዝነብ መቻል ነበር። ይሄ ምስራች ነው። ኢትዮጵያ ይህንን ካፓሲቲ መስርታ ባለፉት ሳምንታት በሰሜን ሸዋ በጎጃም ያያችሁት ዝናብ የተፈጥሮ ሳይሆን እኛ ያዘነብነው ነው።